ኸጢቦች የበለጠ ትኩረት ሊሰጡት እንደሚገባ ደግሞ ከዚህ እንወስዳለን። እንዲሁ ሳምንታዊ ኃላፊነታቸው ስለሆነ ብቻ መተው የያዙትን መጣል ሳይሆን ለህዝቡ በጣም አንገብጋቢ መልእክት የሚተላለፍበት በመሆኑ ወቅቱን ያማከለ ሊሆን ይችላል፣ ህዝቡን ከግንዛቤ ያስገባ ሊሆን ይችላል። ወቅታዊ ሁኔታ ህዝቡ በዱንያም ይሁን በዲን አኺራዊም ይሁን ዱንያዊ ጥቅሙን የሚጠቅመውን የሆነ ወሳኝ መልእክት የሚተላለፍበት ስለሆነ ያን ታሳቢ ማድረግ ሳይሰላች እንቅልፍ ሳይወስደው በስርዓት የሚያዳምጥበት ሁኔታ ካቀራረብ ካጣጣል ታስቦበት ተዘጋጅተው የሚመጡበት እንጂ እንዲሁ የተለመደ አይነት ምክር የሚጣልበት አይደለም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ላይ ምን ነበራቸው? አይኖቻቸው ይቀሉ ነበር፣ ደም ስራቸው ይገታተር፣ ድምጻቸው ከፊል ነበር፣ ቁጣቸው ይበረታ ነበር። እነዚህ ነገሮች ምን ያሳስባሉ? አድማጩ በጣም ትኩረቱን ሰብስቦ እንዲከታተል ያደርጋል፣ እንዳንቀላፋ ያደርጋል። ስለዚህ አቀራረባችን የራሱ ድርሻ ስለሚኖረው በኸጢቡ በኩል ተዘጋጅቶ መምጣት በምን መልኩ መጣል አለበት ቃሉን የሚያስተላልፈው መልእክት ወቅታዊ ነገር አለ ወይ ይበልጥ አሳሳቢ የሆነ ጉዳይ ሰዎች የተዘናጉበት ሊሆን ይችላል፣ ህዝብ ላይ የተደቀነ አደጋ ሊሆን ይችላል፣ ህዝብ መሐል የተንሰራፋ ጥፋት ኖሮ ሊሆን ይችላል። እነዚህ ነገሮችን ችላ ማለት አያስፈልግም ማለት ነው።